ኩይም ካራክተር አይደል ባፍቃሪነት በጣም በብዙ ካራክተር እናቃታለን እንደ ሰው የተበሳጨንባቸው ካራክተሮች ይኖራሉ የተደሰትንባቸው ካራክተሮች ይኖራሉና አንተነ ፊልም ላይ እንግዲህ ድንቅ ብቃታቸውን ካሳዩ የሚገርም ጀግና ተዋናዮች ውስጥ አንዷ ነች ሂዊ ፍቃደኛ ስለሆንሽ በጣም አመሰግናለሁ አንተነ ፊልም እንዴት ነበር ቆይታችሁ ምን መሰለ ነበር በጣም አሪፍ ነበር እንግዲህ እንዳይሽው ክሯችንም አሪፍ ነበር ያው ዛሬ ለምትሰራው ሳኛ ማሳን የተሰራው ምን ያህል ጊዜ ቆየ ወርከምና ምን ሁለት ወር እንጂ አራሳት ወርከምና መሰለኝ ታረሳት እኔ ያልቆየ ግን ፊልሙ ኦልሞስት ወር አንድ አመት ይፈጀው የቆየው ቆንጆ ነበር እስቲ መጀመሪያ ከካስቱን ጀምርና ካስቱን እንዴት ነበር ሲሰጥሽ ሰማሽ ስሜት ከነ ሰለሞን ጋር በርግጥ ከብዙዎች ጋር ሰርተሻል አዎ ሰለሞን ጋር የመጀመሪያሽ መስለኝ የመጀመሪያ ነው ከሰለሞን ጋር የመጀመሪያ ስራ ነው ያው ስክሪፕቱን ካነበብኩት በኋላ እንዴት እንደሆነ አላቀም እኔ ብዙ ጊዜ አንታጎኒስት ካራክተር አለኝ ብዬ አላስብም ግን ኦዲየንስ ውስጥ ይቀርቡባቸው አሉ እንደ ምሳሌ ማትረፍ እኔ ኖ ሰው ሲስለኝ አንታጎኒስት ካራክተር ብሎ ይስለኛል አይ ቲንክ ስሌት ፊልም ላይ ይሁን የሰባብታም ላይ በጣም ዝነኛ የሆነው ብዙ ኦዲየንስ ያለው ነው ያቆታሉ ነው ግን ብዙ የፍቅር ፊልሞች እንደሰራው ነው ማስታወሰው ከነባባ ጋር ፍቅር ተራ አንዱ ለየት ምናምን ብዙዎቹ ግን ውስጣቸው ኦዲየንስ ላይ ቀርቻለሁና ይሄን ስክሪፕት የመስራት ፍላጎት አልነበረኝ መጀመሪያ ግን ሶል በፍጹም የሚካሉት ይሄን ስራ አይሆንም ማለት በቃ ሶል ራሱ ማለት ነውና በጣም ጥሩ ጥምረት ሆኖልናል ከዛ በኋላ ስክሪፕቱን ያነበብኩት ከመጣው በኋላ ምን ወደድኩት እዚህ ወቅት ላይ ያለ ታሪክ ነው እንዳይሽው ፊልሙ ያጠነጠነ ያለው ወሳኝ የሆነ እዚህ ወቅት ላይ ስለ ማህፀን ካንሰር እንዲሁም ደግሞ እንደዚህ በሚያምኑት ሰው ላይ ቪዲዮ እየተቀረጹ በሚያዙ ሰዎች በማስፈራራት ስለሆነ ታሪኩን ወደድኩት እዛኛው ላይ ረሳኋትና በቃ የምታዛዝን ካራክተር ነች ከዛ እንግዲህ ይሄን ማስተላለፍ እንደምችል ሳቅ እዚህ ዘመን ላይ ያሉ ወጣቶች በብዙ ቪዲዮ እየተያዘባቸው ብዙ ነገር እንደሚደረጉ ስለማቅ ያንን ስሜት እንደምተወው ሳቅ ደሳለኝና አግሪ ያደረኩኝ ሂዊ ብዙ ጊዜ ሴቶች ቅድመ ምርመራዎች ላይ በጣም ደካሞች ነን አንቺ ቅድመ ምርመራዎች ላይ ጠንካራ ነሽ ወይስ ከደካሞች ነሽ ብዙ ደካማ አይደለሁም በየ2 አመቱ አደርጋለሁኝ እግዚአብሔር ይፈቀደ እንግዲህ እሱ ላይ ጎበዝ ነኝ ያስባል ጤና ላይ ትንሽ ምርመራውን ብዙ ሰው ይፈራል ረዳለሁኝ ግን ማድረግ ቢችሉ ቤተሰብ እንዴት እንደሚበትን እንዴት ብዙ ልጆች እንደሚጎዳ ከዚህ ፊልም ብዙ ነገር ይማራሉ ያስባል ካራክተሯን ማሸነፍ ይችላል ያ አንዳንዴ እንደ መጥፎ ምን ስላቸው በሽታዎች ዋናው ይስነልቦና ማለት ስለልቦና ነው መጀመሪያም ስለልቦና ነው እየገደላት የነበረው ከዛ በኋላም ያላት በእምነቷም በምኗም ስለልቦና ጠንካራ ሲሆን አሸንፋለች ሌላው ደግሞ ብዙ ጊዜ በተለይ ደግሞ በፍቅር ግንኙነት ውስጥ ያሉ ሴቶች ጓደኞቻቸውን አምነው የተለያዩ ነገሮች ለምሳሌ አንደኛው ካራክተር ላይ ያየነው ነገር አለ አይደል ራሳቸውን እስከ ማጥፋት የደረሱ ሰዎች አሉና ከዚህ አንፃር እንደው ስለመተማመን ያው እንግዲህ አሁን ላይ ሴቶች ብዙ ህፃናቶች በየቤቱ ብዙ ያንግ ልጆች ናቸው እንደዚህ እየደረሰባቸው ያለው እውነታው ነው አሁን ላይ ሶሻል ሚዲያም ብዙ ይዞታልና ምናልባት ቢጠነቀቁ እንደዚህ አይነት ኃላፊነት ባይወስዱ በቃ በጣም ራሳቸው የሚቆጣጠሩ ብዬ መክራለሁ ምክንያቱም ዋጋ ያስከፍላል በጣም ዋጋ ያስከፍላል እንዳየሽው ካራክተሯ ላይ ልጅም አላት ፋሚሊም አላት ምናምንና ያስፈራራት ነው ወንጀል ያሰራት የነበረው ስለዚህ እንደዚህ አይነት ነገሮችን ሰው አምነው ባያደርጉ በሚችሉት መንገድ ስፔሻሊ እነሱ በማያውቁት ነገር ከተጠቁ ሜቢ ምንም ላያደርጉ ይችላሉ ግን እያወቁ በብዛት የሚያደርጉ አሉና ከዚህ ነገር ላይ በጣም ጠንቀቃለሁ ብዬ እመክራለሁ ከባድ ጊዜ ነበር በስራው ለኔ እውነት ለመናገር ከብዶኝ የሚያስራ የለኝም እውነት ለምን ምናልባት ጥብረታችሁ ይሆን ጊዜውን ያሳጠረው አሁን ፊልሞች እንዳሰብሻቸው አልጨረሽም አይደል ዝናብ ይኖራል ይሆን የሚረብሹ ነገሮች ይኖራሉ መብራት መጥፋት ይኖራል አንዳንዴ ሙድ ውስጥ ላትገቢ ትችያለሽ አይደል ቻሌንጆች አሉትና እንደውም ይሄኛው ፊልም በጣም ዘናው የተሰራ ፊልም ነው ጥምረታችንም እንዳልሽው በጣም ሁሉም እንዳይሽው ውስጥ ነው ያለው ሌላኛው ነገር ምንድነው ይሁን አየሩም ጥሩ ነበር እዛ ከዛ በተረፈ ግን በቃ እኔ እንደ ስራ ከብደኛል ብዬ አንዳንዴ ቻሌንጅ ያደረኳቸው እስካሁን ድረስ አሉ ብዬ አላስብም ግን ያው ጥምረትሽ የሚያግዝሻል መሰለኝ ጥሩ ነበር ከሶል ጋር የነበረው ጊዜ እንዴት ነበር በጣም አሪፍ ነው ኢዝ ማይ ቤስት ፍሬንድ እሱማ እና በጣም ቆንጆ ነበር ደስ ይላል ለአድማጮቻችን ለተመልካቾቻችን በአዲስ አይን ለሚያዩ ቤተሰቦች ምንድነው የምታስተላልፉት ያው እንግዲህ ይሄንን ፊልማችን እጅግ በጣም ቆንጆ ስራ ነው
በፋሚሊ ላይ የሚያጠነጥን እንዲሁም ወቅታዊ ሆነ ማህፀን ካንሰር ላይ ያጠነጠነ ቆንጆ ድራማ እንደዚሁም ፍቅር፣ ቤተሰብ፣ ወጣትነት፣ ጥቃት ብዙ ነገሮችን አካሎ ይዳስሳልና ሁላችሁም ይህን ፊልም እየገባችሁ እንድታዩ ከወዲሁ ጋብዛለሁ። በጣም አመሰግናለሁ። እሺ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ አክብራችሁን ስለመጣችሁ ይህንን የአንተነህን ፊልም በሰኞ በአድዋ ድል መታሰቢያ የሚመረቀውን ፊልም ጋዜጣዊ መግለጫ ለመስጠት የመጣችሁ የሶሻል ሚዲያ ብሮድካስት እና ሌሎችም የመገናኛ ብዙኃን ጋዜጠኞች ስለመጣችሁ ደስ ብሎናል። አንተነህ ፊልም ላለፉት 1 ዓመታት በባለሙያዎች በጥንቃቄ ሲሰራ የነበረ ፊልም ነው። ሞስት 1 ዓመት ከ3 ወር ከዛ በፊትም በስክሪፕት ላይ ሲሰራ ስለ ፊልሙ አጠቃላይ ሁኔታ ከባለሙያዎች ጋር ስንመካከል ቆይተን ነው። ሞስት የዛሬ ዓመት አካባቢ ለ1 ወር የሚሆን ጊዜ ወስደን ሐዋሳ ከተማ ላይ ሐዋሳ በመሄድ ሙሉውን ጊዜ አጠቃላይ ስራውን የሰራንበት ሁኔታ ነው ነበረ። በጣም ደክመንበታል። ብዙ ባለሙያዎች ተሳትፈውበታል። ጉልበታችንን፣ ጊዜያችንን፣ ገንዘባችንን፣ እውቀታችንን ያፈሰስንበት ትልቅ ስራ ነው። ይህንን ስራ ለኢንዱስትሪው እንደ አንተነህ ፊልም ወይም እንደ ንጉስ መልቲሚዲያ ስናበረክት የኪነ ጥበብ ወይም ያለውን የፊልም ኢንዱስትሪ አሁን እየተሰራ ያለውን የፊልም ስራ እኛም የራሳችንን ኮንትሪቢዩት የራሳችንን አስተዋጽኦ ለማበረከት እየሰራንበት ያለው ሁኔታ ነው። ፊልም መስራት ራሱን የቻለ በጣም ብዙ ቻሌንጅ አለው። በጣም ብዙ ፈተና፣ ብዙ ሀስሎች አሉት። እነዚህም ፈተናዎች ምንድነው? አንድ ግለሰብ የሚሰራው ነገር አይደለም። የቲም ስራ ነው። የኮላቦሬሽን ስራ ነው። ሁሉም የራሱን እውቀት፣ የራሱን ችሎታ፣ የራሱን ጉልበት የሚያፈስበት ስራ ነውና ደስ በሚል ሁኔታ ሁላችንም የክሩ አባላት ደስ በሚል ሁኔታ ሁላችንም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ነው የሚባለው እንደሱ ተስማምተን ደስ በሚል ሁኔታ ስራችንን ወደ 1 ወር ምላችሁ የቀረጻ ጊዜው ነው እንጂ ለኤዲቲንግ ሞስት እስከ ትናንትናው ዕለት ድረስ ብዙ ነገሮችን ትናንትና ማለት ኦልሬዲ እስከ ሰኔ 22 ዛሬ ሰኔ 23 ነው። እስከ ሰኔ 22 ድረስ ለረጅም ጊዜ በተለያየ ጊዜ ሀሳቦችን እየተቀበልን የባለሙያዎችን የሙያዊ ሀሳብ እየተቀበልን ኤዲት እያደረግነው መስተካከል ያለባቸው ነገሮች እየተስተካከሉ እስካሁን ድረስ የቆየንበት ሁኔታ ነው ያለው። አጠቃላይ የፊልማችን ሁኔታ ይሄን ይመስላል። ሌሎችን ምናልባት ከእናንተ በሚመጡ ጥያቄዎች በጥያቄና መልስ ምን መልስ ይሆናል። ለሌሎች ጊዜ ሰውና እንትላለን። የፊልሙ ዳይሬክተር ዳይሬክተሮቹ መጣሉ። የፊልሙ ዳይሬክተር ፊልማችን ጃነሩ እንዴት እንደነበር አጠቃላይ የፊልሙ ሀሳብ አመሰግናለሁ። እንግዲህ የምጡን እርሺው ልጁን አንሺ ነውና ረጅም ጊዜ በብዙ አንግል በስራ ላይ ቆይተናል። ጥንቅቅ ያለ ስራ ለማምጣት በሁሉም ዲፓርትመንት ተከፋፍለን ስራችንን ስንሰራ ነበረ። እንግዲህ ፕሪ ፕሮዳክሽንም ፖስት ፕሮዳክሽንም ራሱን ጠብቆ በስቴፕ የአንተነህ ፊልምን ለእይታ እንዲበቃ እዚህ ደርሰናል ማለት ነው። አንተነህ በአንድ ጥላ ስር ያሉ ቤተሰቦች ቀላል በምንለው መግባባት ምክንያት በተለያየ መንገድ ባለመግባባታቸው የሚመጣ ክራይሲስ ነው። የቤተሰብ ድራማ ነው። በዛ ውስጥ እሱ የሚያስበው ሌላ ነው፣ እሷ በህይወቷ የገጠማት ሌላ ነው እና የብዙ ሰው ታሪክ እንደሚያነሳ እናውቃለን። መነሻችንም እውነተኛ ታሪኮች ስላሉ ነው። እንግዲህ ወደ ፊልም ጽሁፍ ስናመጣው በደንብ ስቶሪውን ቢውልድ የሚያደርግልንን ሁሉንም ቴክኒኮች ለመጠቀም ሞክረናል። ከቴክኒክም አንፃር ስቶሪ ቴልም ከማድረግ አንፃር በእንደዚህ አይነት ህይወት ውስጥ ያሳለፉትንም በግል እማቃቸውንም ኮንታክት ለማድረግ አድሬስ አድርግ ያለሁኝ
ጤናውም ላይ ያሉትን ዶክተሮችንም አድቫይስ ለማድረግ ሞክሬያለሁ እና አይታችሁታል። እንዳያችሁት እንግዲህ የእናንተን ፊድባክ እንጠብቃለን። በእኛ በኩል ጥሩ ፊልም እንዲሆን የተቻለንን ጥንቃቄ ወስደን ለዚህ አብቅተነዋል። እንግዲህ ቀጣይ ሰኞ ሰኔ 29 በአድዋ መታሰቢያ ሙዚየም ምርቃት ይሆናል። በዛ እንድትገኙ ሁላችሁንም ጋብዘናል። አክተሮቹ ደግሞ የራሳቸውን ሀሳብ ቤቴሌም እንጀምርና እንምጣ። ቤቴ ራስሽን አስተዋውቀሽ። እንግዲህ ቤቴን የምናውቃት በተለያዩ ፊልሞች ነው። በጣም ጎበዝ የምንወዳት ያለፉት በርካታ ዓመታት ሙያው ላይ የነበረች ተዋናይት ናት። ቤቲ ራስሽን አስተዋውቀሽ ካራክተርሽ እንዴት እንደነበር ጆን እንዴት እንደነበረ ትነግሪኝና ወደ ላይ አለው ተዋናይት ቤቴሌም ነው። የተሰጠችን ካራክተር በጣም ደስ የምትል ናት። ያን ያህል ፈታኝ ናት አልልም፣ ግን ያው ቆንጆ አድርጌ እንድትጫወት ዳይሬክተሬም ጓደኞችም የራሳቸውን አስተዋጽኦ አድርገዋል። ይህ ታሪክ እውነት ለመናገር የሆነ ጊዜ ላይ በቤተሰባችን ሊመጣ ይችላል። አናቅም፣ ነጋችንን አናቅም። ሶ ይሄንን አዌርነስ ለማድረግ ነው ይሄ ታሪክ ይመስለኛል። እና ጥሩ አድርገን ሁላችንም ተጋግዘን ተመካክረን ተጣልተን ተሳስቀን ብዙ ነገር አሳልፈን ያው ዛሬ ላይ አድርሰናል። እንግዲህ እግዚአብሔር ይጨመርበት። ያው እናንተም ሰኔ 29 በአድዋ ሙዚየም 11 ሰዓት ላይ ተገኝታችሁ ተጋበዙልን እላለሁ። ተዋናይት ህይወት እናልፋለን። ህይወትም እንዲሁ እንግዲህ ካብራራ ነው። ህይወትም ራሷን አስተዋውቃ እንዴት እንደነበረ ጆርኒ ተናገራለች። አመሰግናለሁ። ተዋናይት ቤት ጌታሁን እንዳያችሁት ነው ፊልሙ። አንተነህ ፊልም በጣም ቆንጆ ነው። አንድ በጣም ከመረጥኩትና ስክሪፕት ላይ እንድሰራው ካደረገኝ ነገር ወቅታዊና እዚህ ዘመን ላይ የሚያስፈልግ እጅግ ጭብጥ ያለው ጠንከር ያለ ታሪክ ያለው ወቅታዊ የሆነ ስራ ስለሆነ ምርጫ አድርጌዋለሁ በዚህ ክሩ ላይ ለመሳተፍና እንዲሁም ደግሞ እኔ በተሰጠችን ካራክተር ላይ የሚያላት እንዳያችሁት አሁን ላይ በጣም ብዙ ወጣቶች የሚጠቁባት አንደኛው ታሪክ እያስገደሏቸው ያሉ እንደዚህ ፍቅረኛን አምኖ የሚደርስባቸው ጥቃት ያለ ነውና መልእክት የምታስተላልፈው ነገር እንዲሁም ደግሞ በዋናዋ ካራክተር ላይ ያለው ብዙ እጅግ በጣም ብዙ አሁን ላይ እንደ ቸልተኝነት የሚያልፉት ግን ብዙ ሴቶች የተጠቁበት ያለው መልእክት ማስተላለፍ ያለውና እንደ ስክሪፕቴ እንደ ካራክተሬ ብዙ ፈተናኛለች ብዬ አላስብም። ግን ዳይሬክተሪ በደንብ አድርጎ ስላገዘኝ ዳይሬክተሪ በደንብ አድርጎ ስለመራኝ እና ውስጥ እንድገባ አድርጎ ስላሰራኝ ብዙ ባላወራ አይታችሁታል። በጣም ነው የማመሰግነው እና ዳይሬክተራችንም ጥሩ አድርጎ አሰርቶታል። ስለዚህ በቃ ይሄው ነው። ሰኞ በ29 በአድዋ 00 ተገኝታችሁ እንግዲህ ይህን ፊልማችንን በጋራ ደስታችንን እንድትጋሩን እንጠይቃለን። እንግዲህ እዛ አፕካሚንግ አክተር ሄለን ሰሞኑን ሌላ ፊልም ማስመረቃለች። ሶሻል ሚዲያ ላይ በመጽሐፍ ሪቪዎች በጣም ጎበዝ ተዋናይት ናት። የዚህ ፊልም የጀርባ አጥንት ዋና ገጸ ባህሪ ሄለን ደግሞ ራስሽን መንገድሽን አስተዋወቀሽን እንዴት እንደነበረ ገጸ ባህሪ መንገዱ ታሪኩ ታጫውቻለሽ። አመሰግናለሁ። ሄለን እባላለሁኝ። እንግዲህ መሪ ተዋናይ ሆኜ የሲኒማ ፊልም ሰራ ይሄ የመጀመሪያ ፊልሜ ነው። ግን ገና ስክሪፕቱን ሳነባው ነበረ እኔ ካስት በመደረጌ በጣም እድለኝነት ነበር የተሰማኝ። እንደ ስቶሪ በጣም ጠንካራ ስቶሪ ያለው ፊልም ነው። ብዙ ቤቶችን ይነካል። ከዛ ደግሞ ሴቶች በሁለት መንገድ አንድ እዛው ፊልሙ ላይ እንዳለው ቪዲዮ በመያዝ ብዙ ሴቶችን ህይወት የሚያበላሹ ብዙ ሰዎች አሉ። እሱንም ያሳየናል። ሁለተኛ ደግሞ ካንሰር ላይ ችላ የምንላቸው ብዙ በሽታዎች አሉ ብዙ ዋጋ የሚያስከፍሉና ከመጀመሪያው ብንከታተላቸው መዳን የሚችሉ ነገሮች አሉና
እሱንም ይዳስሳል፣ ትዳርንም ይዳስሳል፣ እናትነትንም ይዳስሳል። እኔ ጋር ያለውን ነገር በሙሉ ተጠቅሜ ነው የሰራሁት። ከዛ ውጪ ደግሞ ክሩም ዳይሬክተራችን አብነት በጣም ለፍቷል በእኔ፣ ሁሉም በእኔ ለፍተዋል። ከኔ በላይ ናቸው አብሮኝ የሰሩት በሙሉ፣ ግን ሁሉም ሲረዱኝ ነበረ፣ ሲመክሩኝ ነበረ እና ቆንጆ ነገር ይዘን መጥተናል። እንድታዩት ስል ጋብዛለሁኝ። ሰኔ 29 ሰኞ ማለት ነው ይመረቃል። ሁላችሁም እዛ እንድትገኙ ጋብዛለሁ። አመሰግናለሁ። ውስጥ ቀር የምትለው ነገር ካለ አንተ በለንና ወደ እነሱ ጥያቄ እናልፋለን። አጭር ጊዜ ነው የሚኖረን ከዚህ በኋላ። አይ በቃ ምናልባት በጥያቄና ምን የሚያነሱን ነገር ካለ በጥያቄና መልስ እናደርገው። ሰዓት ነው ከመካከላችሁ